ሰላም ፋሚሊ እንዴት ናችሁ? በዛሬ ሴሽናችን ደግሞ የምናየው ስለ ኤክስተርናል ሬንጅ ሊኩዊዲቲ እና ስለ ኢንተርናል ሬንጅ ሊኩዊዲቲ የምንለውን ሐሳብ ነው ማለት ነው። ይሄ one of the most important እንግዲህ concepts in trading ከማሰባቸው ነው። ስፔሻሊ higher time frame bias build ለማድረግ በጣም የሚረዳችሁ ኮንሰፕት ነው ማለት ነው። ስለዚህ በደንብ ኬርፉሊ ተከታተሉ። ያው ቀላል ኮንሰፕት ነው፣ በኋላም በኤግዛምፕል በደንብ እናየዋለን። መጀመሪያ ግን በደንብ ፎከሳችሁን ይፈልጋል ማለት ነው። ኢአርኤል አይአርኤል ብለን ሪፈር እናደርገዋለን። ኢአርኤል ማለት ኤክስተርናል ሬንጅ ሊኩዊዲቲ ማለት ነው። አይአርኤል ማለት ደግሞ ኢንተርናል ሬንጅ ሊኩዊዲቲ ማለት ነው። ይሄንን ጀስት በቀላሉ ለማስረዳት ያክል ሌትስ ጀስት አስዩም አንድ ሌግ የፕራይስ ሌግ ማለት ነው። ስለዚህ በዚህ ሌግ ውስጥ ፕራይስ እንግዲህ ይሄ ካንድል ነው ብላችሁ አስቡና ፎር ኤግዛምፕል በእነዚህ ካንድል ውስጥ አንድ ሃይ ፕሮባቢሊቲ ሌግ ተፈጠረ እንበል። ሃይ ፕሮባቢሊቲ ሌግ ተፈጠረ የምንለው most of the time በዚህ ሌግ ውስጥ በዚህ ፕራይስ ኢምፐልስ ውስጥ በመሃል ፌር ቫልዩ ጋፕ እየጣለ በሚሄድበት ወቅት ነው ማለት ነው። ስለ ፌር ቫልዩ ጋፕ ከዚህ በፊት ዲስከስ አድርገናል አይደል? it's just በሶስት ካንድሎች የሚመሰረት ነገር ነው ራይት። it's just a liquidity void ወይም an imbalance ነው ማለት ነው ራይት። ስለዚህ በአንድ ዳይሬክሽን ፕራይስ አግሬሲቭሊ ሲንቀሳቀስ ዩዥዋሊ የሚፈጠሩ ነገሮች ናቸው። we call this fair value gap, just ሪቫይዝ ለማድረግ ያክል ማለት ነው። ይሄ ፌር ቫልዩ ጋፕ የተፈጠረበት አንድ የፕራይስ ኢምፐልስ ያ ሃይ ፕሮባቢሊቲ ሌግ እንለዋለን ዩዥዋሊ ማለት ነው። ኦኬ በዚህ ሌግ ውስጥ እንግዲህ ሁለቱን ነገሮች አንደርስታንድ ለማድረግና እንዴት እየተቀናጁ እንደሚሄዱና እኛ ደግሞ ይሄንን ኮንሰፕት እንዴት መጠቀም እንድንችል የሚያደርጉን ነገሮች አሉ። መጀመሪያ ዲፋይን እናርጋቸው። አይአርኤል ማለት አን ኢንተርናል ሬንጅ ሊኩዊዲቲ ስንል ሪፈር የምናደርገው ፌር ቫልዩ ጋፖች ነው ማለት ነው። ኦኬ ስለዚህ ፌር ቫልዩ ጋፖችን በምናይበት ጊዜ እንግዲህ ኢንተርናል ሬንጅ ስንል በዚህ ሬንጅ ውስጥ እንግዲህ ውስጣዊ በሆነ ስትራክቸር የሚመሰረት ሊኩዊዲቲ ነው ማለት ነው። ኦኬ that's why we call it an internal range liquidity ወይም ደግሞ an IRL ማለት ነው ይሄንን። ስለዚህ ፌር ቫልዩ ጋፕ ስናይ ዩዥዋሊ IRL ነው ሪፈር የምናደርገው ማለት ነው። ኦኬ an external range liquidity በሚሆንበት ጊዜ ግን በአንድ ፕራይስ ሬንጅ ውስጥ ያለ ኤክስተርናል ፕራይሶች ናቸው እነዚህ። ኦኬ which is ሃይ እና ሎስት ፕራይሱ ነው በአንድ ሬንጅ ውስጥ ያሉ ከፍተኛና ዝቅተኛ ፕራይሶች ማለት ነው። ስለዚህ አሁን እነዚህ ኦፍ ኮርስ ስዊንግ ሃይ እና ሎስ የምንላቸው ናቸው። ሪቫይዝ ለማድረግ ያክል ይሄንን ሎ ፖይንት ለማለት ምን መኖር አለበት? በዚህና በዚህ ዝቅ ያለ ካንድል መኖር መቻል ይኖርበታል። ከፍ ያለ ፎር ኤግዛምፕል እችኛዋ እንደዚህ ስትሆን እችኛዋ we call it እንግዲህ ሎ ማለት ነው አይደለ? ስለዚህ ሃይም ሲሆን እንግዲህ ከዚህ አጠገብ ዝቅ ያለ ካንድል መኖር መቻል ይኖርበታል ማለት ነው። ስለዚህ እነዚህ በውጪው በዚህ ሌግ በውጪ በኩል ፎርም የሚደረጉ ሊኩዊዲቲ ፖይንቶች ኤክስተርናል ፖይንቶች ማለት ነው። we call them an external range liquidity ማለት ነው። ኦኬ ናው አሁን የምላችሁ በደንብ አዳምጡ። ይሄንን ማወቃችን ኢን ትሬዲንግ ምን ሊረዳን ይችላል ስንል ፕራይስ ሁለት ነገሮችን ነው ዩዥዋሊ የሚያደርገው። ኦኬ ወይ ሊኩዊዲቲ ራን ያደርጋል፣ ኦኬ ወይም ለሊኩዊዲቲ ሲክ ያደርጋል፣ ኦር ደግሞ ኢምባላንሶችን ይሞላል ማለት ነው። እና ዩዥዋሊ ፕራይስ በአንድ አቅጣጫ በሚሄድበት ወቅት በዚህ ፎርም ነው የሚሄደው ማለት ነው። which is ከኢአርኤል ወደ አይአርኤል ይመጣል፣ ዜን ከአይአርኤል ደግሞ መልሶ ወደ ኤክስተርናል ሬንጅ ሊኩዊዲቲ ይወጣል ማለት ነው። what does this mean? በኤግዛምፕል እናየዋለን። ስለዚህ ፕራይስ ለምሳሌ ይሄንን ሃይ ወስዶ ከነበረ ኦኬ ይሄንን ሃይ ወስዶ ከነበረ ኦር ለምሳሌ somewhere እዚህ አካባቢ ፎርም ያደረገ ኦኬ ሃይ ወስዶ ሊሆን ይችል ነበር ማለት ነው። እናየዋለን እንዳልኳችሁ ወደፊት በብዙ ኤግዛምፕሎችም ማለት ነው። ኦኬ እችን ወስዶ ከነበረ either ways price took an external liquidity ማለት ነው። ኦኬ እችም ሃይ ብትወሰድ we call it an external ምክንያቱም የዚህ ከፍተኛ ፕራይስ ነው የተወሰደው then again ይሄም የዚህም ስትራክቸር ተወሰደ ማለት ነው። ስለዚህ we are at an ERL ማለት ነው። ስለዚህ ከዚህ ፖዚሽን
ፕራይስ ሪባላንስ ወደ ማድረግ ቴንደንሲ ሊገባ የሚችልበት ቻንስ ከፍተኛ ነው። ናው ይሄንን የምንለይበት ኦር ደግሞ የምናቅበት ኦር just assume የምናደርግበት probabilistic guess የምናደርግባቸው ሲናሪዎች አሉ። እነዚህን ሲናሪዎች ወደፊት ቢልድ እያደረግንባቸው እንመጣለን ማለት ነው። so once an external liquidity is taken out, it is easy to assume that the first line of defense ማለት የመጀመሪያ የፕራይስ ሰፖርቲንግ ኤሪያ በአቅራቢያው ያለ ኢንተርናል ሬንጅ ሊኩዊዲቲ ነው ማለት ነው። which is በአቅራቢያው ያለ fair value gap ማለት ነው። okay which is an IRL ማለት ነው። okay now price ወደ IRL ሬንጅ ውስጥ ከመጣ በኋላ እናየዋለን። once ወደ ዚ ከገባ በኋላ ብዙ አይነት ኮንፈርሜሽኖችን ምናምን ልናይ እንችላለን። okay ወደፊት እንዳልኳችሁ ቢልድ አፕ እናደርግበታለን። አሁን ለዚህ ኢንትሮዳክሽን እንሰጣችሁ። ከገባ በኋላ ትሬንዱን የሚቀጥል ከሆነ if you are in a bullish momentum እና bullish structure ላይ ከሆነ ያለነው ቀጣይ ምንድነው ኤክስፔክት የምናደርገው? an ERL to be tested ነው ኤክስፔክት የምናደርገው። ስለዚህ the current ERL price ያለው የቱ ጋር ነው? ኤክስተርናል ሊኩዊዲቲያችን እዚህ ጋር ነው ማለት ነው። ስለዚህ ከዚህ IRL ወይም ከዚህ fair value gap ፕራይስን ኤክስፔክት የምናደርገው ወደ እነዚህ ሃይ ይሆናል ማለት ነው። ስለዚህ that is basically ፕራይስ ከኤክስተርናል ሬንጅ ሊኩዊዲቲ ወደ ኢንተርናል ሬንጅ ሊኩዊዲቲ ወጣ then ወደ ኢንተርናል ሬንጅ ሊኩዊዲቲ ገባ then ወደ ኤክስተርናል ሬንጅ ሊኩዊዲቲ ድጋሚ ወጣ ብለን እናያለን። ናው እዚህ ጋር ሲወጣ it depends በዚህ በመሃል ሌግ ፎርም የሚያደርገው ነገር እናያለን። is it a high probability move የሚለውን ነገር ለማየት then ይሄንን ሃይ ሲወስድ is it aggressive okay ወይስ ደግሞ just sweep አድርጎ ነው የተመለሰው? እነዚህ ነገሮች ወደፊት በደንብ ቢልድ አፕ የምናደርግባቸው ነገሮች ናቸው፣ የምናጠናቸው ነገሮች ናቸው። ነገር ግን ናው በዚህ ሙቭመንት ብቻ ኦኬ ፕራይስ ፖሲብሊ ከየት ወዴት ሊሄድ እንደሚችል በተወሰነ ሂንቱን እያገኘን ነው። ሶ ይሄ ፎር ዴይሊ ባያዝ የዊክሊ ባያዝ ኦር የመንዝሊ ሙቭመንቶችን አንደርስታንድ ለማድረግ በጣም ኢምፖርታንት የሆነ ኮንሰፕት ነው ማለት ነው። ኦኬ ለምሳሌ ይሄ on a daily candle ከሆነ we are expecting this internal liquidity to get እንግዲህ tapped ማለት አይደለ? ስለዚህ ፕራይስ ወደዚህ ኢንተርናል ሊኩዊዲቲ ይገባል ብለን አስዩም ካደረግን even though ትሬንዱ ወደ ውጪ ቢሆንም ካውንተር ትሬንድ ትሬዶችን ልንገባ እንችላለን ሾርት ፕራይስ ኤክስፔክት አድርገን ማለት ነው አይደል? ኦር ደግሞ በጣም ሃይ ፕሮባቢሊቲ ትሬዶችን የምንወስደው ደግሞ ከሃየር ታይም ፍሬም ዳይሬክሽኑ ጋር ወይም ከሃይ ፕሮባቢሊቲ ሌጉ ዳይሬክሽን አቅጣጫ ጋር ማለት ከሱ ጋር አላይን ያደረገ ትሬድ ደግሞ ሲሆን ሞር የበለጠ ሃይ ፕሮባብል ይሆናል ትሬዳችን which means ፕራይስ IRL ከገባ በኋላና ኦፍ ኮርስ እናየዋለን ይሄንን ስቴጅ እንዴት ኮንፈርም እንደምናደርግ ወደፊት ኦኬ ከIRL ወደ ERL ወደ ኤክስተርናሉም ሲወጣ ኦኬ on a daily candle we are expecting on a daily chart the next couple of days we are expecting እንግዲህ bullish prices እስከ እዚህ ሃይ ድረስ ማለት ነው። ስለዚህ በዚህ ሬንጅ ውስጥ በጣም ብዙ የሎንግ ትሬዶች የሎንግ ኦፖርቹኒቲ ትሬዶችን የምናገኝ ይሆናል ማለት ነው። ስለዚህ ከዚህ መልኩ ባያዛችንን ፎርም አድርገናል። ይሄ ኢትስ ፍራክታል እንዳልኳችሁ ምን ማለት ነው? በሁሉም ታይም ፍሬም ላይ ሃፕን የሚያደርግ ነገር ነው። ግን በጣም የበለጠ ፓወርፉል የሆነውና እኔ ፐርሰናሊ በደንብ የምጠቀመው የሃየር ታይም ፍሬም ባያዞችን አንደርስታንድ ከማድረግ አንፃር ጋር ነው። ስለዚህ a weekly chart a monthly chart a daily chart በተለይ በደንብ ክሊር የሆነ ሙቭመንት ልናገኝባቸው እንችላለን በእንደዚህ አይነት ፎርማት አፒር ሲያደርጉ ማለት ነው። ሶ ናው እነዚህ ነገሮች እስቲ በኤግዛምፕል እናያለን። ባይ ዘ ዌይ ይሄ አሁን እንግዲህ በባይንግ ሳይዱ ነው ያለው፣ በሴሊንግ ሳይድም ሲሆን ሲሚላር ነው። ኦኬ ይሄንን ጀስት መገልበጥ ነው። እሱን ጀስት ኤክስፕሌን ለማድረግ ያክል እዚሁ ላይ አብረን እንስራውና እናየዋለን ማለት ነው። ወደ ሴልም ሲሆን ሲሚላር ነው። ፕራይስ is going down እዚህ ጋር ምን ይፈልጋል ብለናል? high probability leg right high probability leg እንዲሆን ይሄ high probability impulse እንዲሆን we need a fair value gap አይደል? ይሄ fair value gap ምን ይባላል? an internal range liquidity right ስለዚህ ኤክስተርናል ሬንጃችን የቱ ጋር ነው የሚኖረው? ይሄ የመጀመሪያው ኤክስተርናል ሬንጅ ሊኩዊዲቲያችን ይሄ ነው የሚሆነው። ኦኬ then somewhere around here ለምሳሌ ስትራክቸሮች ሊኖሩ ይችላሉ። ለምሳሌ ያክል ይሄኛው ሊሆን ይችላል። ለምሳሌ ያክል ይሄንን ኤክስቴንድ ብናደርገው ዝም ብለን ለምሳሌ ያክል ነው
we can draw this as an external range liquidity possible target ብለን ልናመጣው እንችላለን ማለት ነው እነዚህ ነገሮች አሉ በውጪ በኩል ያሉ ሊኩዊዲቲ ፖይንቶች ናቸው so price once ይሄንን ለምሳሌ low ከወሰደ just realistic እንድናደርገው price let's say ይሄንን low ወሰደ እንበል okay so እቺን ወደዚህኛው ወደ አዲሱ አለው እናምጣት ማለት ነው ስለዚህ once external range liquidity ከወሰደ it is ምንድነው assume የምናደርገው okay አቅራቢያው ያለው the first line of defense የሚሆነው ምንድነው pullback ሲያደርግ fair value gap ይሆናል now የትኛው fair value gap more ጠንካራ ነው የሚለውን እናያለን ምክንያቱም ሁሉም fair value gap respect ሊደረጉ አይችሉም right ለምሳሌ አንዳንዴ እንደዚህ አይነት fair value gap እዚህ ጋር ኦከር አድርጎ ምን ኖትስ ልታደርጉ ትችላላችሁ ፕራይስ ከዚህ ጋር ወደ ኢንተርናል ገባ ብላችሁ ወደ external play ለማድረግ ስትሞክሩ ይሄኛው play አያደርግም right ይሄንን disrespect ያደርገውና እዚህ ድረስ ሄዶ ሊመለስ ይችላል so እነዚህ ነገሮች to our እንግዲህ favor የምናይበትና ዳታችንን ቢልድ የምናደርግባቸው መንገዶች አሉ እኔም አንዳንድ ዳታዎች ሰጣችኋለሁ አንዳንድ ዳይሬክሽኖች እናያለን ወደፊት ማለት ነው okay አሁን once price take out this low ስለዚህ expect የምናደርገው ከERL okay from our external liquidity ወደ internal liquidity ገባለን የሚለውን አንድ expectation ወይም narrative draw እናደርጋለን so እዚህ ውስጥ ከገባ በኋላ of course we need confirmations then from IRL to ERL ደግሞ ባያዛችንን አገኘን ማለት ነው ስለዚህ the next external range liquidity ያለው የቱ ጋር ነው እዚህ ጋር okay ስለዚህ price it's either rebalancing imbalanceዎችን okay ፊል ያደረገ ነው or ደግሞ it is seeking liquidity ማለት ነው ስለዚህ በእነዚህ ሙቭመንት ውስጥ ነው ፕራይስ የሚንቀሳቀሰው ይሄ higher time frame ላይ ስንገባ በጣም የበለጠ ፓወርፉል የሆነ ነገሮችን ይሰጠናል ማለት ነው just to give you some data ለምሳሌ ያክል ፕራይስ እዚህ ጋር ይሄንን ቴክ አውት ለማድረግ ፌል ቢያደርግ ይሄንን ዳታ በደንብ ያዙት ኦኬ ቴስት አድርጉት ፌል ቢያደርግ just opportunityውን እዚሁ ላይ ስለመጣ ላሳያችሁ ይሄ ነው so let's say this low ለመውሰድ ይሄኛው ፌል አድርጓል okay ይሄኛው aggressively ለምሳሌ ዘጋ እንበልና ይሄኛው high probability ደግሞ ሌግ ሊሆን ይችላል ማለት ነው okay we can have a fair value gap ለምሳሌ እዚህ ጋር okay ስለዚህ ይሄኛው ኤክስተርናሉን ሳይወጣ ፕራይስ ወደዚህም ሲመጣ for example what can we expect most likely okay ብዙ ነገሮችን እናያለን of course ወደፊት ናሬቲቭ እናያለን ነገር ግን most likely ከዚህኛው ኢንተርናል ሬንጅ ወደ እነዚህ ኤክስተርናል ሊኩዊዲቲ የመውጣት እድሉ በጣም ከፍ ይላል ማለት ነው ምክንያቱም ያልተወሰደ ፌል ያደረገ ሊኩዊዲቲ ይኖራል ላስት ሴሽን ላይ ያየነው ምንድነው it is a low resistance liquidity ይሆናል ማለት ነው okay so በዚህ መልኩ ፕራይስ ይቀጥላል እና እኛ በዚህ መልኩም ደግሞ higher time frameዎች ላይ እነዚህ ነገሮች እያየን እንደ ናሬቲቭ ቢልድ ማድረግ እንችላለን for a weekly narrative for a monthly for a daily በደንብ የሚጠቅም ነገር ነው ማለት ነው so በኤግዛምፕል እስኪ እናያቸው እነዚህ ነገሮች so for the first example እዚህ ጋር የምታዩት NSD USD New Zealand dollar US dollar chart ነው ማለት ነው so ይሄ by the way any እንትን ላይ የሚሰራ ነገር ነው any commodity ላይ forex ላይ stocks indexዎች ላይ okay even crypto ላይ ጭምር በዚህ ናሬቲቭ መልኩ ቢልድ ሲደረግ ነው የሚታየው most of the time ማለት ነው okay ስለዚህ በጣም ፓወርፉል ነው ለምሳሌ እዚህ ጋር የተፈጠረውን አንድ ነገር just ወስደን ኖቲስ እናደርግ ማለት ነው ለምሳሌ ፕራይስ እዚህ ጋር ፌል አደረገ ነገር ግን ፕራይስ እዚህ ጋር መጥቶ እንግዲህ አግሬሲቭሊ ክሎዝ አደረገ ማለት ነው ራይት ስለዚህ ፕራይስ ኦሬዲ እነዚህን ፌሊየር ስዊንጎች ወሰደ ኦኬ በዛው ከዚህ በፊት ሜንሽን ያደረኩላችሁ ነገር ላይ ኦኬ አብረን ያያያዝ ነው እንድንሄድ ነው በዚሁ so we got here see ስለዚህ at this specific point what can you expect እዚህ ጋር አሁን ኦሬዲ ካንድሉን ስላያችሁት ነው ነገር ግን እስካሁን ባልየነው ነገር እዚህ ጋር ፌሊየር ስዊንግ ሊኩዊዲቲ ተወስዷል previous day የዴሊ ካንድል ላይ ነው previous day liquidity እዚህ ጋር ተወስዷል right what do we have external ወስደን ጨርሰናል so we do have እዚህ ጋር an internal range liquidity እዚህ ጋር አለን ማለት ነው
ኦኬ ስለዚህ ይሄ ሌግ ደግሞ ሞር ሃይ ፕሮባብል ሌግ ነው የምንልበት ዴፊኒሽኑን ሰጥቶናል which is በመሃል ምን አለ ጋፖች አሉን ማለት ነው so the first line ያለው the first line of defense ይሄ ጋፕ ነው እንደምታዩት እዚህ ጋም ደግሞ you have another one here okay the first one ግን ያለ እዚህኛው ጋር ነው ማለት ነው so what do we expect on the next day price is more likely አይደል ይሄንን engage የማድረግ likelihood በጣም ከፍተኛ ነው ማለት ነው አይደል ስለዚህ እችን ኤክስፔክት ካደረግን now እችን ካውንተር ትሬንድ ራሱ ለመግባት ስካልፕ ለማድረግ ናሬቲቭ አገኘን from the daily candle ማለት ነው ስለዚህ በሚቀጥለው ካንድል ይሄ ዌድnesday ነው on the tuesday candle right ምን ኤክስፔክት ልናደርግ እንችላለን እችኛዋን ስካልፕ ትሬድ ልንገባት እንችላለን ለምሳሌ ፎር አሎንግ እኔ አሁን አልመክራችሁም ካውንተር ትሬንድ ነው ምክንያቱም እንዳልኳችሁ with the direction of the high probability leg trade ማድረግ more advantageous አለው okay in this case it is bearish አይደለ ወደ ታች ነው ጋፕ እየሰራ የመጣ ያለው ስለዚህ በዚህ ዳይሬክሽን ትሬድ ማድረጋችን more powerful ነው ይሄንን ሪጀክሽን ጠብቀን ማለት ነው more high probable ይሆነልናል ማለት ነው ነገር ግን እዚህ ጋር የምናየው በቃ ኤክስተርናል ጨርሶ ወደ ኢንተርናል እየገባ ነው ማለት ነው then from the internal ቀጣዩ ኤክስተርናላችን ደግሞ ምን ይሆናል ማለት ነው እቺኛዋ ቀጣዩ ኤክስተርናላችን ትሆናለች from the internal range liquidity ወደ external range liquidity እንገባለን ማለት ነው now ይሄንን እንዳልኳችሁ ነው ኢንትሪ እንዴት አድርገን እንደምናወጣበት ወደፊት እናያለን ብዙ የምናያቸው ኮንሰፕቶች አሉ የኢንትሪ ስቴጆች now what do you see እዚህ ጋር price previous day liquidity ወሰደ okay from this internal range liquidity aggressively reject ተደርጎ close አደረገ what do you expect የሚቀጥለው ቀን ላይ የሚቀጥለውን ቀን ናሬቲቫችሁን አወቃችሁት አንደኛ በዚህ ካንድል ውስጥ ያው ኢንትሪ ይኖረናል ወደፊት of course በጣም ቀላል ትሬድ ነው እኔ በጣም ፐርፌክት ትሬድ ነው ማለት ነው so በዚህኛው ካንድል ውስጥ the next day ያለውን ካንድል ዳይሬክሽኑን አወቀን ማለት ነው which is ታርጌቱ ምንድነው this external liquidity ምክንያቱም ከኢንተርናል የመጣው ነው ማለት ነው ስለዚህ በዚህ መልኩ ናሬቲቫችንን ቢልድ አደረግን ማለት ነው አይደል so simply price run አደረገው ስለዚህ ምን አይነት ካንድል ነው open high low close የነበረበት ካንድል ነው ማለት ነው just እንትን ለማድረግ ያክል እስቲ possibly so far ባየናቸው ነገሮች ኢንትሪ ሰጥቶን ከነበር በዚህ ቀን ላይ የምናየው ይሆናል ማለት ነው so open just Asian session ላይ ነው ወደ እንትኑ ድሮፕ ያደረገው most probably ይሄንን ካች ልናደርገው አንችልም ነበር ማለት ነው እቺ ግን ካች ተደርጋለች see how perfect it is ወደ ኢንተርናል ሬንጅ ሲገባ እናያለን ይሄንን እንትኖች ኢንትሪዎቹን እናያቸዋለን በደንብ ማለት በደንብ አሳያቸዋለሁ ያው በጣም ፐርፌክት የሆነ ኢንትሪ as you can see internal range-ን engage ሲያደርገው Asian sweep then ምን አለን በሁሉም ታይም ፍሬም ላይ ይሰራል ይሄ ኮንሰፕት okay guys we have a high probability leg here with this gap okay then እዚህ ጋር structure break አድርገናል shift አድርገናል then you do have this breaker overlap ያደረገ ጋፕ ይሆናል ማለት ነው ይሄኛው ስለዚህ this is a perfect trade ማለት ነው ከናሬቲቭ ጋር አብሮ የመጣ with the right entry signal ለምሳሌ እስካሁን ያሳየኋችሁ ኢንትሪ ይሄ ነው ወደፊት እንመጣለን የተለያዩ ስቴጆች አሉ ኢንትሪ ላይ ስለዚህ this is a perfect short from here ማለት ነው fair value gap ጋር መግባት ይቻላል or እዚህ ጋር መግባት ይቻላል normally እኔ I use the breakers እዚህ ጋር ብታረጉት ስቶፕ ሎሳችሁን ታርጌታችሁ ምንድነው the external range liquidity ማለት ነው here so perfectly በዚህ መልኩ play out ያደረገ 124.5 RR ሂት እናደርጋለን ማለት ነው now this is በጣም perfect ስለዚህ ከናሬቲቭ ጋር ሲሆን በደንብ ጽድት ያሉ ትሬዶችን የምናገኝበት አፕሮች ነው ማለት ነው ይሄ ማለት ነው so as you can see ይሄ የሚቀጥል ነገር ነው ስለዚህ ይሄንን ኤክስተርናል just ዝም ብሎ ስዊፕ ነገር ለማድረግ አልሞከረም አይደል አግሬሲቭሊ ነው
ራን ያደረገው aggressively ነው ክሎዝ ያደረገው ማለት ነው ስለዚህ we are expecting ምንድነው lower prices again okay so again what happened here ከዚህ high we have this low አይደል ስለዚህ እቺኛዋ ካንድል ምን ሰጥታናለች አሁን again an internal range liquidity እዚህ ጋር ጋፕ ሰጥቶናል ማለት ነው okay ስለዚህ ታርጌት የምናደርገው ነገር ለምሳሌ ይሄኛው ሎው ለምሳሌ ሊሆን ይችላል okay so እቺኛዋ ሪአክት ያደረገችበት ፖይንት ለምሳሌ ኖቲስ ካደረጋችሁ እዚች ጋር ሎ አለችን see from this external range ሄደችሁ ስለዚህ from ARL we got into IRL then ከዚህ IRL ወደ ምን መጣን ወደ ይሄው እዚች ጋር ያለችን ምንድናት ARL አችን ናት ማለት ነው okay previous day high sweep internal engage አደረግን then the next days couple of days ወደ external ወረድን ማለት ነው አሁንም ዙም ኢን ብናደርግ ሜቢ ጥሩ ኢንትሪ ሴትአፕ ደግሞ ለናገኝበት እንችል ነበር በዚህኛው ቀን ላይ ማለት ነው possibly ከተገኘ እንየው something similar happen ያደረገው okay all the way here ሄዷል okay probably 15 minute 5 minute ላይ ነው confirmation የሚሰጠው ማለት ነው yes around here ማለት ነው so I don't know ካያችሁት ይሄንን we had probably clearly ታያል 15 minute ላይ ብናየው okay የቱ ጋር ነው ስትራክቸር ብሬክ ያደረግነው እዚህ ጋር okay so ካያችሁት structure break ሲያደርግ he had a gap all the way to the breaker አልሄደም እቺኛዋን እንደ ስዊፕ ከወሰድናት she is valid all the way here አልሄደም ግን ታፕ ያደረገችዋ ፌር ቫልዩ ጋፕ አለች እንዳልኳችሁ ብዙ አይነት የኢንትሪ ሞዴሎችን ቴስት ማድረግ ትችላላችሁ እቺ ሪቴስት ላይ መገባት ይችላል okay another entry የቱ ጋር ነው እዚህ ጋር ሎው ከሰራ በኋላ again we had an internal move here በ15 ሚኒቱ you see እዚህ ከዚህም ኢንተርናል ምንድነው ሪጀክት አድርጓል ማለት ነው ስለዚህ ይሄኛውን ኢንትሪ ራሱ ቢያመልጠን we had this entry here ማለት ነው okay ስለዚህ the entry would be ይሄኛው ካመለጠ ይሄኛው ብናደርገው a safe stop stop loss የሚሆነው የቱ ጋር ነው እዚህ ጋር high resistance liquidity ያለበት ቦታ okay or ደግሞ you can do ይሄኛውም ጋፕ ስላለ at least እዚህ ጋፕ ድረስ ከመጣ ብላችሁ ልታረጉት ትችላላችሁ okay ስለዚህ ስቶፕ ሎሳችሁን አድጀስት የምታደርጉበት means ይለያያል አሁን ከጊዜ ወደ ጊዜ አንዳንድ ይሄንን ቴስት ልታረጉት ትችላላችሁ ከፔር ወደ ፔር ባህሪ ያለው ለምሳሌ አንዳንድ ፔር በጣም እንደዚህ አይነት ሙቮችን ሪስፔክት የሚያደርግ ከሆነ በተደጋጋሚ ያንን ፓተርን የምታዩ ከሆነ ስቶፕ ሎሳችሁን አድጀስት ልታረጉ ትችላላችሁ ኢቭን ጋፑ ላይ ብቻ ልታረጉ ትችላላችሁ የኔ አንዳንድ ስቶፕ ሎሶች ካያችሁ በጣም ጠባብ ስቶፕ ሎሶች አሉ አንዳንዴ ማለት ነው ያ የሚመጣው ከዳታ ነው በጣም ብዙ ዳታ ሲኖራችሁ አድጀስት ያረጋችሁ ትመጣላችሁ ፔሩን አንደርስታንድ ስታረጉት ማለት ነው ስለዚህ in this case እስካሁን ባየነው ነገር እንኳን just practice ለማድረግ ያክል እቺኛዋ ጋፕ እስክታልቅ ድረስ ባለችዋ ሩም እንስተው then ቀጣዩ ኤክስተርናላችን የትኛው ነው እዚህ ጋር ነበር አይደል right ይሄኛው የተመለሰበት ነው then the last external ያለን እዚህ ጋር ነው ስለዚህ የዴሊውን ሬንጅ ማለት የዴሊ ናሬቲቭ ተከትለ 15 ሚኒት ላይ ድጋሚ ትሬድ ወሰድን ማለት ነው ስለዚህ ይሄ the next day I think ወደ ታርጌቱ eventually መጥቷል መሰለኝ which hit almost ወደ 24 አካባቢ ማለት ነው so the next day just consolidate ያደረገበት የነበረበት ታይም usually እንደዚህ የሚፈጠርበት maybe news event ከሌለ በዚህ ቀን ላይ እንደዚህ ሊያረግ ይችላል ከእንደዚህ አይነት ነገሮች ጋር አብራችሁ ቴስት አድርጉት ኦኬ just so far የተማራችሁትን ነገር አንዳንዴ እንደምታዩት እዚህ ጋር ከኤዥያን ሬንጁ ውስጥ በጣም ዝም ብሎ ቾፒ የሆነ የሚመጣበት ቀን አለ ይሄ ቀን በጣም ከባድ ነው ትሬድ ለማድረግ እና most of the time news event የሌለበት ቀን ነው especially in forex ማለት ነው
ኦር ደግሞ ለምሳሌ ይሄ ሐሙስን ማለት ሮብ ከሆነ ሐሙስ በጣም ከባድ ኒውስ ኢቨንት ካለ ወይ አርብ ኤንኤፍፒ ከሆነ እና ሐሙስ ምንም ዜና ከሌለ ዩዥዋሊ እንደዚህ የመሆን እድሉ ከፍተኛ ነው ማለት ነው። ስለዚህ እዚህ ጋር እናንተ ሜቢ ልትፈሩ ትችላላችሁ ፕራይስ እዚህ ደርሶ አጌን ሲመለስ የመሳሰሉ ነገሮች ፓርሻል የምትወስዱ ከሆነ እንዳልኳችሁ በየነዚህ ኤክስተርናል ፖይንቶች ኤክስተርናል ሬንጅ ሊኩዊዲቲ ሲወሰድ ፓርሻል መውሰድ ይቻላል። እኔ ኖርማሊ አይ ዶንት ቴክ ፓርሻልስ የኔ ስታይል ስለሆነ የኔ ዳታ ስለሆነ ያንን አልመክራችሁም አት ፈርስት ማለት ነው። ኦኬ የራሳችሁ የሆነ ፓርሻል ፕሮፊት ቴኪንግ ሲስተም ይኖራችሁ ዴን ዳታችሁን አንደርስታንድ ያረጋችሁ ስትመጡ you can go ለምሳሌ ስፔሲፊክ የሆነ አራር መርጣችሁ ልትሄዱ ትችላላችሁ ማለት ነው። ሞር ኦን ዳት ስለ ሪስክ ማኔጅመንት ስናወራ እናያለን። ሶ ቤዚካሊ በዚህ ፎርማት ብቻ የተለያዩ ትሬዶችን ሲምፕሊ ማግኘት እንችላለን ማለት ነው። ሶ እንደምታዩት ይሄ this is በጣም one of the most powerful tools especially in building your narratives ማለት ነው። ስለዚህ በዚህ ብንቀጥል በጣም ብዙ ኤግዛምፕሎችን ማውጣት እንችላለን። for a bullish scenario በጣም ሲሚላር ነገር ነው። እዚህ ጋር የምታዩት ነገር as you can see price every time በዚህ መልኩ ነው የሚሄደው። ኦኬ እዚህ ጋር ማየት እንችላለን again for example what do we have here as you can see here ቅድም ሜንሽን ያደረኩላችሁ ነገር አለ ምንድነው price did break structure here ስለዚህ በዚህ ሌግ ላይ we have this fair value gap and we had this fair value gap so እንደምታዩት ሁሌ ሪስፔክት ይደረጋል ማለት አይደለም the first line of defense እንዳልኳችሁ more probable የሆነውን just እንትን ለማለት ሪያላይዝ ለማድረግ ምን ተጠቀማቸው የተለያዩ ቱሎች ይኖራሉ ኮንፈርሜሽኖችም ይኖራሉ እና as your data is getting stronger adjust ያረጋችሁ ተመጣላችሁ። ይሄ አሁን ለምሳሌ ፕሪሚየም ዲስካውንት ሌቭሎችንም ማውጣተን ከዚህ እዚህ ያለውን ሌግ እንደምታዩት እዚህ ጋር ያለው ፕሪሚየም ላይ ያለው ነገር most of the time ለምሳሌ ሪስፔክት ላይ ይደረግ ይችላል ማለት ነው especially እንደዚህ ዳይሬክሽናል ቼንጅ በሚሆንበት ጊዜ ማለት ነው። ኦኬ ሶ የተለያዩ ነገሮች አሉ እንዳልኳችሁ ስተዲ የሚደረጉ ነገሮች እዚህ ጋር ግን ሪአክት አደረገልን ማለት ነው። ስለዚህ እዚህ ጋር ሪአክት ሲያደርግ ሪአክት ያደረገበት ቦታ ላይ ኦኬ ከዚህ ሃይ ጋር ለምሳሌ ኦቨርላፕ ያደረገ ነገር ነው። ስለዚህ ኦቨርላፕ የሚያደርጉ ነገሮች ሞር የበለጠ ፓወርፉል ናቸው ማለት ነው። ኦኬ ሶ እዚህ ጋር መጥቶ ሪስፔክት አደረገልን። so what happened next አሁንም ሲምፕሊ እዚህ ጋር የተፈጠረው ነገር ድጋሚ ማየት እንችላለን አይደል ፕራይስ እዚች ጋር እችን ሃይ ወሰዳት አይደል ስለዚህ we are at an external range liquidity ለን ማለት ነው አይደል ስለዚህ external range liquidity እንደምታዩት እዚህ ጋር aggressive candle ነው yes the next day candle also took almost በቃ እዚች ጋር ደርሶ መቀጠል አልቻለም above it aggressively close ማድረግ አልቻለም right ስለዚህ በሚቀጥለው ካንድል ላይ ምን ሪቴስት የመደረግ እድል አለው ወደ ኢንተርናል ሬንጅ ምክንያቱም እዚህ ጋር በጣም ሰፊ ሬንጅ አለ እና ፕራይስ aggressively ዲስፕሌስ አላደረገም እነዚህን ሃይ ማለት ነው እንደምታዩት ኦኬ ስለዚህ ፕራይስ ወደዚህ ኢንተርናል ይገባል ብለን ለምሳሌ አሱም እናደርጋለን ማለት ነው። ስለዚህ እንዳልኳችሁ አገን እቺ ራሷን የቻለች ካውንተር ትሬንድ ትሆናለች from an external liquidity to internal range liquidity ግን እኔ ማልመክራችሁ ፖይንት ለምንድነው እነዚህ በጣም ትንሽ አስቸጋሪ ናቸው ሪሌቲቭሊ ማለት ነው። ሞክሩት ቴስት አድርጉት ኦኬ ካውንተር ትሬንድ ስካልፕኒንግ በጣም ወስዳለሁ ስለዚህ it all depends on your data ማለት ነው። ነገር ግን በጣም ቀላሎቹ ትሬዶች with the high probability leg direction ላይ ያለው ነው in this case እዚህ ጋር እንደምታዩት በጣም ግብዳ daily candle አለ ስለዚህ the easiest trades የሚሆኑት ይሄ ነው አያችሁት ይሄኛው ኢንተርናል መጣ previous day sweep አደረገ እንደምታዩት እዚህ ጋር ኦቨርላፕ ያደረገ ነገር ነበረ it's good probably ዲስካውንት ሌቭላችን ውስጥ ነው የሚሆነው ከዚህ ሌግ ብናስበው yep ዲስካውንት ላይ ነው ያለው ስለዚህ ብዙ ነገር ጋር በደንብ አላይን ያደረገ ነገር ነው ስለዚህ ይሄን ኮንፈርሜሽን አገኘን let's say on this day ይሄ ቀን ራሱ ቢያመልጠን ማለት ነው what do you expect አሁን clearly እስካሁን ባየነው ነገር external liquidityዎችን ነው አይደለም እናየው here we have the first external liquidity here ማለት ነው እነዚህ equal ሃዮች አይደል ስለዚህ ቀጣይ ካንድል ላይ እንዴት ነው ወዴትኛው ነው ከዚህ በኋላ ኤክስፔክት የምታረጉት ማርኬቱን ብላችሁ አሁን
ሞር ቀላል ይመስለኛል አይደል ስለዚህ of course አይታችሁትም ሊሆን ይችላል ግን ይሄው በጣም ፐርፌክት ኤግዛምፕል ነው ማለት ነው አይደል ስለዚህ ፕራይስ continuously ወደ external range ይወጣል ብላችሁ አስዩም ታደርጋላችሁ then again similar things every time happen የሚያደርግ ነገር ስለሆነ ማለት ነው ኦኬ ፕራይስ እዚህ ጋር ምንድነው ያደረገው ነው ሲያደርጋችሁት ካላችሁ ፕራይስ ምንድነው again aggressively displace አላደረገም ይሄንን high instead closed below this high ማለት ነው አይደል ግን ምንድነው still a high probability leg ለምን እዚህ ጋር ጋፕ ሰጥቶናል ኦኬ ስለዚህ ፕራይስ ምን አደረገ እቺን ጋፕ ፊል አደረገ then what do we expect ቀጣያችን ኤክስተርናል ሊኩዊዲቲያችን ይሄው እዚህ ወደ ኤክስተርናሉን ኤክስፔክት እናደርገው ማለት ነው ኦኬ እንዲህ ያለ እንግዲህ ይቀጥላል ማለት ነው ስለዚህ ERL to IRL external range liquidity to internal range liquidity price በእነዚህ ሙቭመንት ውስጥ ነው የሚሄደው እና ናሬቲቮችን ቢልድ ለማድረግ from a daily perspective from a weekly from a monthly perspective ቢልድ ለማድረግ በጣም ኢምፖርታንት የሆነ ነገር ነውና እስካሁን ከተማራችሁት ነገር ጋር ይሄ ናሬቲቫችሁን it is going to be a game changer ለብዙዎቻችሁ ከዚህ በፊት ይሄኛው ኤክስፒሪየንስ ከሌላችሁ ይሄ ኮንሰፕት ላይ ማለት ነው so ይሄ ነው as an introduction ይሄ ይበቃችኋል more on it build ያደረግነው እና ይሄንን አፕሮችም ደግሞ እንዴት ትሬድ እንደምናደርገው እናየዋለን ሲምፕል ኤግዛምፕል ያሳያችሁ ነገር አለ ስለዚህ ኦሬዲ ብዙ የኢንትሪ ሞዴሎችን አይተናል right so far level 3 ላይ ምናምን አሁንም ያሳያችሁ አንዳንድ የኢንትሪ ሌቭሎች አሉ አይደል as simple as that just ያንን ትሬድ መውሰድ ይቻላል ማለት ነው ስለዚህ ታርጌቱንም አይተናል okay possible stop lossአችንም እያየን ነው right so እነዚህ ነገሮች በዚህ መልኩ መጠቀም እንችላለን ማለት ነው በቀጣይ ደግሞ በሌላ ቪዲዮ እንገናኛለን ማለት ነው ይመቻችሁ እንዳልኳችሁ ቴስት በደንብ ቴስት አድርጉት ይሄን ነገር ሞር የበለጠ ሌሎች ቪዲዮዎች ያያችሁ ቢልድ አፕ አድርጉበት ይሄ it is going to be a game changer for your buyers ማለት ነው ስለዚህ በዚህ እንጨርሳለን ለዛሬ see you next time